ሰላም ሰላም ጤና ይስጥልኝ እናቶቼ አባቶቼ እህቶቼ ወንድሞቼ በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ትንሽ ቆይቷል። ጸበል ምናምን እያረኩበት ነው ያሳክተኛል። አንዳንዴ እዚህ ይችላል እንበው ይወርዳል እና ሙሉ ትላለች ከዚህኛው ይች ሰላም ሰላም ጤና ይስጥልኝ እናቶቼ አባቶቼ እህቶቼ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ሰዓት ለዚህ ችለት ይችን ተጨማሪ ጊዜ ሰጠኝ እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ውድ ቤተሰቦች ያው በባለፈው በተለቀቀው ቪዲዮ በአይኔ ጉዳይ ማለት ነው ብዙዎቻችሁ በጣም አዝናችኋል። ብዙዎቻችሁ ልባችሁ ተሰብሯል። ብዙዎቻችሁ ደግሞ በጣም ስልክ በጣም እያጨናነቀ የነበረ ስራ መስራት እስከማቆም ድረስ ይኸው የስራ ስልክ ነው። እነዚህ የጋቢ ኩታ እንዲሁ የተለያየ ባልትና ለሚፈልግ ብለን በምናስቀምጠው ስልክ እንደውም ያገር ባህል ልብስ ብለን የምናስቀምጠው ስልክ ማለት ነው። በሱ ለእኔ ብላችሁ ለእኔ ያስባችሁ አንዳንዱ ሰው ፍራንክ ነው እንዲያለኝም አለ። አንዳንዱ ሰው ውሸት ነው እንዲያለኝም አለ። ሰው እንደ የራሱ በጣም ነበር ሲጨናነቅ የነበረው። ክብር ምስጋና ድረሰው የሰው ፍቅር ሰጥቶኛል። መድኃኔዓለም አይነጠቅ። የሰው ፍቅር ትልቅ ነገር ነው። በገንዘብ አይገኝም። የሰው ፍቅር ገንዘብ የተወሰነ ሰዓት ሊያልቅ ይችላል። የሰው ፍቅር የሰው መውደድ እግዚአብሔር የሰጠው ነገር ግን ማንም ሊነጥቀን አይችልም። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ፈጣሪ ይጠብቅልኝ። በያላችሁበት ክፉ አይንካችሁ። ስለሰጣችሁኝ ሀሳብ አስተያየት በጣም አመሰግናለሁ። በቲክቶክም በዩቲዩብም በጣም ብዙ ሰው ያው ቆርጦ ስለለቀቀው ከስንዴ መሀል አንክርዳድ ከጤፍ መሀል ጎርጠብ አይጠፋምና ከ102 3 በቃ ከ110 በለውና እንደዛ ይሆንም። እግዚአብሔር የተመሰገነ ይሁን። እንኳን እሰይ ጥሩ ነው ወየው ድርግም ባለ ምናምን የሚሉም አሉ። እነሱንም አልጠላቸውም። ምክንያቱም ወዳጅን ብቻ መውደድ ትርጉም የለውም። ጥላትንም መውደድ ያስፈልጋልና ይህን ቪዲዮ ቲክቶክ ሊያወርደው ስለሚችል ሼር ኮፒ ሊንክ አድርጉት። የሚመለከተው አካል ይሄ እኔ የምፈልገው ይህን ቪዲዮ ያስቀረጥኩት ትልቅ ሚዲያ ላይ የምሰሩ ሰዎች ማዳሜ ናት እንዲያርጋ የመታችን ይሄን ሁሉ አጠቃላይ ፊቴንም እንደምታዩት ነው። ሁሉ አካላቴ እንደዚህ ነው። በቃ ሁሉም ያው እንደዚህ ነው። አጠቃላይ ሰውነቴ በሙሉ ቁስል ብቻ ነው እና ይችን ሴትዮ ለፍርድ እንድታቀርቡልኝ ነው የምፈልገው። ትልቅ ሚዲያ ላይ የምሰሩ ሰዎች አግዙኝ፣ እርዱኝ። አረቦችም ቢሆኑ እዚህ ያሉት ለራሱ እያዩኝ በጣም እያዘኑ ነው ያሉት። ሀራም ነው እያሉ ነው እና አረቦችም ድምጽ ሆኑ። ይህንን ነገር እንደማደግፉ ታውቃለሁ። ሀራም እንደሆነ አውቃለሁ። በረመዳን ጾም ነው እንዲያጋ የደበደበች ያለኝን ገንዘቤን፣ ስልኬን፣ ሁሉን አጠቃላይ ንብረቴን የወሰደችብኝ። በቃ እኔን አበያ ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የማማ ቤተሰቦች ማማ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያው ተጠፋፍተናል። ጠፍቻለሁ። የጠፋሁበት ምክንያት ትንሽ ጫን ስላለኝ ነው። አሁን አልሐምዱሊላህ ደህና ነኝ። ውዶቼ እመቤት ካሳንና እቺን ልጅ ይዤላችሁ የመጣሁት ዛሬ አንደኛ በቀዳውል ቀድር ማያምኑ ሰዎች ብዙ ሰዎች አሉ። ሰው ሲታመም እኔ አሁን እመቤት ካሳ ስትናገር ሰምቻለሁ። ያው ሙሉ ቪዲዮውንም ባለቅ እየተቆራረጠ የሚወጣ አለ። ሁላችንንም በያለንበት አላህ ሰላም ያድርገን። እንኳንም ረመዳንን በሰላም ጾማችሁ በሰላም ፈታችሁ። ያው የኢድ ቪዲዮ አልሰራሁም። ኢድ ሙባረክ እንግዲህ ላላልኳችሁ ቤተሰቦቼ እንኳንም አደረሳችሁ ብያለሁ። በጣም በሚያሳዝን ሁኔታ እመቤት ካሳ ስለ አይኗ መልስ ሰጣለች። አይኗ ሁሉም ሰው ምትቀልድ አይደለም፣ ወይም ለቪው ነው ወይም የሰው ታሪክ ህይወት ታሪክ ነው የሰው ታሪክ ነው የለቀቀችው ብሎ ሁሉም ተጠራጥሮ ነበረ። ግን አይደለም። እመቤት ካሳ የእውነቷን ነው። ታማለች። አይኗ ታሟል። አላህ ያምጣ። የሰው ልጅ በአይን ቀልድ የለም። በአይን ቀልድ የለም። አንድ አይን ያለው በእንጨት አይጫወትም፣ በእንጨት አይቀልድም ነው በእንጨት አይጫወትም ይባላል። እና ከባድ ነው። ሰው በራሱ ላይ አያሟርትም። ሰው በራሱ ላይ በሽታን አይጠራም።
ውዶቼ። የሌለ ነገር ደግሞ ይሄ ቪው ጡዝ ምን ይሰራል? ቪው እኮ ትተነው እንሄዳለን። እና ውዶቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ማማ ቲዩብን አሳድጉ። ማማ ኢንሻአላህ በደህና በአዳዲስ ነገር እንድመጣ ዱአ አድርጉልኝ። ያው ላይቭ መግባት አልቻልኩም፣ ብዙ ማውራት ስለማልችል ብዙ ሰዓት መቀመጥም አልችልም። ያው አቅም አንሶኛል። በጣም ከባድ ነው፣ ህመም ከባድ ነው። እና ውዶቼ እና አሁንም ቤት ካሳያለች ያለችው ነገር የእውነት ነው። አይኔ ታሟል። ግን አንድ ነገር ቅር ያለኝ ነገር አለ። ቅር ያለኝ ነገር ምንድነው? እመቤት ካሳ አይኗን ስትታመም እሰይ ድፍን ባለ አዱው ጠላት ራሱ አይንህ ይጥፋ አይባልም። እቺ ልጅ አይኗ ቢጠፋ ምን ይገኛል? ምንድነው የሚያገኘው? አንድ ሰው አይኗ ጠፋ፣ እግሯ ተሰበረ፣ ማንም ሰው ጠላት የሰው ደካማ ጎንን ይፈልጋል። ስትታመሙ ደስ ይለዋል፣ ስትሰበሩ ደስ ይለዋል፣ ከሰው ኋላ ስትሆኑ ደስ ይለዋል። ጠላት ስራው ይሄ ነው። ለምን? የሰይጣን አጋር ስለሆነ ማለት ነው። እኔ ራሱ አሁን 2 ወሬ ነው ከታመምኩኝ፣ ወደ 2 ወር ሆኖኛል። አልገባሁም፣ ብዙም አልገባም፣ ብዙም ላይቭ ላይ አልመጣም። በጣም በሚያሳዝን ሁኔታ እኔ ስታመም እንኳን እሰይ ብለው ያሉ አሉ። ታመሜ ደውላ የሰደበችኝ ያለች ሲያምርሽ ይቀራል። ያው ስለሚደርስሽ ስለምትከታተይ ነው። እና አንቺ ተሳደብሽ፣ አንቺ ዱዓ አደረግሽ፣ አንቺ እንድሞት ዱዓ አደረግሽ። ሲጀመር ማን ይቅደም፣ ማን ይሄድ፣ ማን አኬራ ሂድ፣ ማን እዚህ ቆይ አላህ ነው የሚያውቀው። ለኔ መሰበር፣ ለኔ ወደ ኋላ መቅረት፣ ለኔ የሰው ኋላ መሆን፣ በቃ ስብራታችሁን የሚጠብቅ ሰው አለ ከአጠገባችሁ ከዚህ። ስለዚህ እጅ እንዳሰጡ የመዳም ቅመሞች አላህ ይጠብቃችሁ። ለሁሉም ነገር ግንባር ቀደም የሆናችሁ ልጆች፣ የታመመ የምታሳክሙ፣ የፈረሰ የምታስገነቡ፣ ሬሳ የምታስጭኑ፣ የራበ የምታበሉ የመዳም ቅመሞች አላህ ጀዛአችሁን ይመልሰው። አላህ ጀዛአችሁን ይመልሰው። እና በሰው መታመም፣ በሰው መሰበር፣ በሰው ሞት የምትደሰቱ ሰዎች ይብላኝላችሁ። ለእናንተ ይብላኝላችሁ፣ ለክፉ ለጥቁር ልባችሁ። ማንንም አትመኑ ብሏል ነፃነት መለሰ። ማንንም አትመኑ ብሏል ነፃነት መለሰና በጣም በሚያሳዝን ሁኔታ እመቤት ካሳ አይኔ ጠፋ ስትል በጣም አዘኛለሁ። ለምን? እኔም ጋር ስላለ ይሄ ነገር። አሁን ይሄ አይኔ የሚያይ ነው የሚመስላችሁ አይደል? በጣም የሚያይ ይመስላል፣ ግን እንዲሽፍን ያደረገው የጋረደው ነገር አለ። ይሄ ነገር የመጣው ከምንድን ነው? ከስኳር ከሚባለው በሽታ። ስኳር መልኡን የሆነ በሽታ ነው። ሽንታችሁን አያስቋጥርም። አውዙ ቢላሂ ሚነ ሸይጣን ረጂም። አሁን ደህና ነኝ አልሐምዱሊላሂ ረብል ዓለሚን። እኔን ሳሰስት ወላሂ ይሄን ያህል ይበቃታል፣ ይሄን ያህል እንዲህ ነው ብለህ ወደኋላ ሳትል በየሙስተሽፋው ስዞር፣ በየሆስፒታሉ ስዞር እንደው እኔ ምን ብዬ ዱዓ አደርጋለሁኝ? አላህ አሁንም ጨማምሮ የሰው የበላይ ያርገህ። አሁንም አላህ ጨምሮ ይስጥህ። አያትህ ሳታስቀር መርቀሃለች። ምርቃቱ አሁንም ምርቃት ይሆንልህ። እኔም መርቀሃለሁ። ደክሞኝ ደርሰሃል፣ ተሰብሬ ደርሰህልኛል። ሜዳ ወጥቼ እንዳልወጥቅ እያደረክ ነው። አላህ ልጆችህን ብስሚላህ ራህማን ራሂም ሐፊዘል ቁርአን አላህ ያርጋቸው፣ የበላይ የሆኑ ጀዛህን አላህ ይመልሰው። የረመዳኑን በረካ አገኝ። በየሆስፒታሉ የሚወጣ ብር፣ ይሄ ሁሉ ብር ከቅርብ ርቀት ሆነህ እያየኸኝ እየተከታተልከኝ ዘንድሮ እኔን አሳክመህ ለዚህ አፊያ ያበቃህ፣ አፊያህ ሙሉ ይሁን፣ አፊያህ ሙሉ ይሁን። ታውቃለህ፣ ስም አልጠራም። አዎ አላህ ሱብሓነሁ ወተዓላ አሁንም የበላይ ያርግህ፣ የበላይ ያርግህ። አዎ ወላሂ ልጆችህ ይባረኩ፣ ሴት ልጆችህ የበላይ ይሁኑ። ጀዛህን አላህ ይመልሰው። እኔ ቤተሰብ እህትህ ስለሆንኩኝ አይደለም። በጣም 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 አድርጌ አመሰግናለሁ። አላህ ጀዛህን ይመልሰው። ህመሜን አይተህ፣ መድከሜን አይተህ፣ ደካማ ጎኔን አይተህ ከጎኔ እንደሆንክ ከጎንህ አላህ ሱብሓነሁ ወተዓላ ሁሌ በመላኢካ ያካብህ፣ በመላኢካ ይጠብቅ። የሰራኸው ይባረክ።
ስራ ድርጅትህ አሁንም ይስፋፋ፣ ልጆችህ ይባረኩ፣ ባለቤትህን አላህ ይጠብቅልህ ወንድሜ። እና ዱዓ ለሁላችሁም ይድረስ ይሄ ዱዓ፣ ለሁላችሁም ይድረስ ይሄ ዱዓ። እና ውዶቼ አላህ በሰው ሀገር ያላችሁ ልጆች አላህ ይጠብቃችሁ። በጣም ታምሜ ነው እኔም የነበረው እና አይን ያፈዛል ይሄ መርዝ የሆነ በሽታ። እመቤት ካሳ ይሄን ስትናገር በጣም ነው ያዘንኩት። እኔ ደነገጥኩ። ቲክቶክ ላይ ነበረ ያየኋት፣ ደነገጥኩኝ። ግን አልሐምዱሊላህ ትድናለች፣ አላህ አፊያ ያደርጋታል። ይሄ ሁሉ የሚመጣው በምንድን ነው? አንደኛ ሲህር ነው። የሰው ልጅ አይቶ ማሻአላህ አለማለት፣ ምቀኛ፣ ሸረኛ፣ ተንኮለኛ ያለበት ቦታ በጣም ከባድ ነውና አላህ ይጠብቀን። ተሰባብረናል። እንዲህ እንክትክታችን ወጥቷል። እንደዚህ ስብርብራችን ወጥቷልና አላህ ይጠብቀን። እንደገና እቺኛው ቀጣዩዋ ልጅ ደግሞ መዳሟ ቀጥቅጣታለች። ወላሂ ሳዑዲ ይሁን ዱባይ ይሁን አላጠራሁም የት ሀገር እንደሆነች። አልሙሂም አሰሪዋ ነው እንደዚህ ቀጥቅጣ አይኗን አበላልዛ ጭንቅላቷን ፈንክታ እጇ ይሄ ሁሉ ሰውነቷ በጠቅላላ በላልዟል። ሚዲያ ፓወር አለው። ለዚች ልጅም ድምፅ እንሁን፣ ለዚች ለተቀጠቀጠች ልጅም ድምፅ እንሁን። ልጆች ራሳችሁን ጠብቁ። በእርግጥ የአረብ ቤት ቁጭ ብለን ከመፍረድ አላህ ይጠብቀን። የአረብ ቤት ቁልፍ ይቆለፍና ይነሳል። በቀዳዳ ነው ሚን እየተባለ በር እንኳን ቢንኳኳ ማን እየተባለ አንዳንድ ቦታ ልጆች ያሉበት ቤት ግቢ ውስጥ ስለሚጫወቱ ስለሚራገጡ ልጆች በር ክፍት ይሆናል። እሱንም በጣም በጥንቃቄ በር ክፍት አይሆንም እንጂ እኮ ወጥቶ ብርር ብሎ ገና ልትመታ ስትል ብሎ መጥፋት አያቅትም። በራቸው ቁልፍ ነው፣ ግቢያቸው ቁልፍ ነው። ካሜራቸው ይደቀን እንጂ ይሄ የሚሆነው ለምንድን ነው? ከፍርሃት ነው። ይፈራሉ እነሱ። እስር ቤት በሉት። አገሩም የአረብ ሀገርም ሆነ የአረብ ቤትም ሆነ እስር ቤት ነው። ያንን ሁሉ ተቋቁማ ነው የመዳም ቅመም እንግዲህ ሰውን የምትረዳው ራሷን የምትረዳው። በጣም ያሳዝናል። በጣም አሳዝናኛለች። እቺ ትንሽ ልጅ ናት። መዳሟ ነው እንዲህ የቀጠቀጠቻት። ሚዲያ ፓወር አለው። ቲክቶክ ያላችሁ፣ ዩቱብ ያላችሁ፣ ተሰሚነት ያላችሁ ልጆች እባካችሁን ድምፅ ሆኗት ለዚች ልጅ። ሌሽ መዳሟ በህግ ትጠየቅ። 1 2 በመላው ዓለም በሰባቱም አረብ ሀገራት ያላችሁ ተወካይነን ለህዝብ እንወከላለን ያላችሁ ኤምባሲዎች፣ ኤምባሲ ማለት የህዝብ ተወካይ ነው። የሀገሩን ሰው ክፉ የሚድረስበት ጥሩ የሚድረስ ተወክሎ ሄዶ ለዜጋው ኃላፊነትን ወስዶ የሚቆም ነው። እምብዛት መጥፎ ነገር ሲደርስ ቆሞ መልስ የሚሰጥ ነው፣ የሚጠይቅ ነው፣ ለህግ የሚያቀርብ ነው። ላኪን የኛ ሀበሻ ኤምባሲዎች የሆነ የላላ ነገር ሁልጊዜ ልል ነገር እናያለንና ይሄ ነገር ይስተካከል። የትም ሀገር ላይ ይሁን የትም ሀገር ላይ ኤምባሲዎች ለዜጎቻችሁ ቆሙ። ህዝብም ሆነ መንግስትም ሆነ ወክሎ እናንተን ወደ ሰው ሀገር ወደ የአረቡ ሀገር የበተናችሁ መንግስት ሳያቅ እናንተ አልሄዳችሁ። እናንተ ተወክላችሁ ራሳችሁን ወክላችሁ አልሄዳችሁ። መንግስት መርጦ አይቶ ሄደህ ለዚህ ህዝብ ታዋጣለህ አንተ ትቆማለህ ብሎ ነው የላከክ። ሄደህ ተነስተ በሚሽከረከር ወንበር ላይ ሄደህ አትሽለጥለጥ። ቆም። አንድ መዳም ቅመም ስትቆስል፣ ብሯ ሲበላ፣ ስትደፈር፣ ብዙ ነገር ሲደርስላት ተነስተህ ቆመህ መልስ ስጥ። ኤምባሲዎች ማለት ነው። የሁላችሁንም ኤምባሲ ነው። እኔ አንድ ኤምባሲ ወይም ሪያድ ኤምባሲ ወይም ዱባይ ወይ የሆነ አላልኩም። እኔ እያንዳንዱ ይመለከተኛል ያላችሁ ይመለከታችኋል ተብሎ ተመርጣችሁ የሄዳችሁ ርስቃችሁ ነው። በወር ገንዘብህን ታገኛለህ አይደለ? ስራህን በአግባቡ ስራ። ልጆች ሲቆስሉ፣ ሲደሙ፣ ብራቸው ሲበላ፣ ሲቀጠቀጡ፣ ሲደፈሩ ቁም። ይሄንን ነው ምለው። እባካችሁ ድምፅ እንሆናቸው። አላህ እንግዲህ እመቤት ካሳም አላህ ያርግሽ። እኔ እውነት በጣም ደንግጫለሁኝ። በዛ ላይ ደግሞ መጥፎ ነገር ሲደርስ መጥፎ የሚድረስብህና ጥሩም ነገር ይድረስልህና ጠላት ወዳጅህን ላይ ይላል ያገሬ ሰው። ስለዚህ ሰው ሲያዝ እሰይ የምትሉ ሰዎች ነገ እኮ እናንተም ትያዛላችሁ። ብዙ አላውራ፣ ብዙ አልጨቅጭቃችሁ የኔ ውዶች፣ የኔ ወርቆች። እንግዲህ ሼር፣ ሰብስክራይብ፣ ላይክ እያደርጋችሁ ማማቲው በእናሳድጉ። ከቻልኩ ላይቭ እገባለሁ ኢንሻአላህ። ሰሞኑን ሊቭ መግባት በጣም አልቻልኩኝም። ለምን? ብዙ ንግግር አልችልም መናገር፣ ያው ድካም ስላለው ማለት ነው የኔ ውዶች። ይቺን ቪዲዮ ቫይራል እንድትወጣ
ሼር አድርጉ የኔ ውዶች፣ ወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። በሰላም እንደወጣችሁ በሰላም ግቡ፣ በሰላም ወደ ሀገራችሁ ይመልሳችሁ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።